ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች እንግዲህ ዛሬ ይዤላችሁ የመጣሁት የሃርድ ዲስክ አይነቶችንና የራም አይነቶችን እንግዲህ ባጭሩ ለማስረዳት ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ፎሎ በማድረግና ላይክ በማድረግ እንዲሁም ለወዳጅ ጓደኞቻችሁ ሼር በማድረግ ይሄንን ቪዲዮ እንቀጥላለን ማለት ነው። እዚህ ጋር እንደዚህ ደርድሬ ያስቀምጥኳቸው የራም አይነቶችንና እንዲሁም የሃርድ ዲስክ አይነቶችን ደርድሬን ያስቀምጥኳቸው እንደምታዩት። ስለዚህ እያንዳንዱን አይነቶቻቸውን አስረዳችኋለሁ፣ ተከታተሉ። ይህ የምታዩት እንግዲህ ሃርድ ዲስክ ነው። አይዲ ኬብል ወይም ዳታ ኬብል የአይዲ ኬብልን የሚጠቀመው የቀድሞ የመጀመሪያ የሆነ ሃርድ ዲስክ አይነት ነው። እንግዲህ እንደምታዩት ከሆነ የነን ሃርድ ዲስክ ሳይዙን እንዲሁም ደግሞ ሞዴሉን እንዴት እንደምንለይ ነው ማሳያችሁ። እንግዲህ ኮንቨርተር የሚጠቀም የአይዲ ኬብል የሆነ ሃርድ ዲስክ ነው። እንግዲህ እንደምታዩት ጥርሱን እንደምታዩት ፒኖች አሉት። ይህ ማለት ደግሞ አይዲ ኬብል የሚጠቀም ሃርድ ዲስክ ነው ማለት ነው። ስለዚህ ይሄንን ሃርድ ዲስክ እንዴት ሳይዙን መለየት እንችላለን የሚለውን ደግሞ ላሳያችሁ። እዚሁ የምታዩት ጽሁፎች ላይ እንግዲህ ይሄው ቀረብ አድርጌ የማሳያችሁ 60 ጊጋባይት ይላል። እንግዲህ ያው እንደምታዩት 60 ጊጋባይት ይላል። ለዚህ ይሄኛውን ሃርድ ዲስክ ያመረተው ሂታች የሚባል ካምፓኒ ነው። እንግዲህ እንደምታዩት እዚህ ጋር ጥርሶቹን እያያችሁ ነው። ይሄ አይዲ ኬብል ነው የሚጠቀመው ወይም ደግሞ ሰፊውን ዳታ ኬብል ነው የሚጠቀመው። በመቀጠል ይሄ ደግሞ ይሄም ሃርድ ዲስክ ነው። የኮምፒውተር ኢንተርናል ሃርድ ዲስክ ነው። እስካሁን እያሳየኋችሁ ያሉት ኢንተርናል ሃርድ ዲስኮችን ስለሆነ ይሄም የኮምፒውተር ሃርድ ዲስክ ነው፣ ኢንተርናል የሆነ ሃርድ ዲስክ። ይሄኛው ከቀድሙ ለየት የሚያደርገው ምንድነው? ይሄ ራሱን የሆነ ከአይዲ ኬብል ውጪ ሳታ ኬብል ነው የሚጠቀመው። እንግዲህ እንደምታዩት በዚህ በኩል ሰፋ ያለው እንግዲህ እስቲ ላሳያችሁ። ይሄ ሰፋ የሚለው ፓርት ፓወር ነው። ይሄ አነስ የሚለው ፓርት ደግሞ ዳታ ትራንስፈር ሳታ ኬብል ነው የሚጠቀመው ማለት ነው። ሁለቱም ሳታ ፓወር ኮኔክተር እና ሳታ ዳታ ኬብል ነው የሚጠቀመው። ይሄው ዌስተርን ዲጂታል የሚል ካምፓኒን ያመረተው። ሳይዙ ደግሞ 500 ጊጋባይት ይላል። እዚህ ጋር እንደምታዩት የሚወስደው ፓወር 5 ቮልት ፓወር ነው የሚወስደው። እንግዲህ ይሄ የራሱ የሆነ ኬዝ ያለው ኮምፒውተራችን ውስጥ ለማስገባት የሚያመች ነው። ይሄኛው ደግሞ የላፕቶፕ ሃርድ ዲስክ ነው። እንግዲህ ቅድም ካሳያችሁ ሃርድ ዲስክ ለየት የሚያደርገው ይሄም ሳታ ፓወር ኬብል እና ዳታ ኬብልን ነው የሚጠቀመው። እንግዲህ ይሄ ሰፋ የሚለው ፓርት የሳታ ፓወር ኬብልን ነው የሚጠቀመው። ከቀድሞ ከዲስክቶፕ ኮምፒውተር ጋር ሃርድ ዲስክ ጋር ተመሳሳይ ነው። ሳታ ኬብልን እና ፓወር ኬብሉን አንድ አይነት ነው የሚጠቀመው። እንግዲህ እንደምታዩት እዚህ ጋር ይሄም በዲደብሊው ነው የሚለው ዌስተርን ዲጂታል የሚል ካምፓኒ ነው ያመረተው። እዚህ እንደምታዩት 320 ጊጋባይት ነው። በእንደዚህ አይነት መልኩ ሳይዙንና ሞዴሉን ወይም ደግሞ እንዲሁም የአምራች የካምፓኒውን ስም በእንደዚህ በቀላል መንገድ እንለያለን። ይሄ የምታዩት የኢንተርናል የሆነ ሃርድ ዲስክ ነው። ይሄም ኢንተርናል የሆነ ሃርድ ዲስክ ነው። ለኤችፒ ላይ አሰር ላይ አዳዲስ የሆኑ 7 ጄኔሬሽን የሆኑ ምርቶች ላይ የምናገኘው ነው። ይሄም እዚህ ጋር እንደምታዩት 512 ይላል ሳይዙ። ይሄ ኪንግስተን ይላል። እንግዲህ እንደምታዩት ኪንግስተን ያምራቹ የካምፓኒው ስም ነው። እንግዲህ ይሄም ሃርድ ዲስክ ነው። በሳታ ፖርት አይነት የተዘጋጀ ቀለል ያለ ሃርድ ዲስክ ነው። በጣም ፈጣንም ነው ከነዛ ከኤስኤስዲዎቹ። ይሄ ኤስኤስዲ ይባላል። የቅድሞቹ ከፍ ያለ ነው። እዚህ ጋር ደግሞ እጄ ላይ ያስኩት ደግሞ ራም ይባላል። የመጀመሪያ ዘፈርስት ራም ወይም ደግሞ ዲዲአር1 የሚባል ራም ነው። እንግዲህ ይሄን ራም ይሄንን ይመስላል።
ራምም የየራሳቸው ሳይዝ እና የየራሳቸው ታይፕ አላቸው። የመጀመሪያውን ያሳየኋችሁ DDR1 ራም ነው። ይሄኛው ደግሞ የምታዩት DDR2 የሚባለው ራም ነው። ሳይዛቸውም እንደዛው ይለያያል። እንግዲህ እዚህ ጋር የማሳያችሁ 1 ጊጋባይት PC2 የሚል የራሱ የሆነ መለያ ቁጥር ያለው ራም ነው። ይሄ ራም 1 GB ነው፣ DDR2 ነው። ይሄኛው ሰከንድ ጄነሬሽን ማለት ነው። ይሄኛው ደግሞ ሰርድ ጄነሬሽን እንደማለት ነው። ይሄም የራሱ የሆነ ሳይዝ አለው 4 ጊጋባይት እና PC3 ይላል፣ ወይም ደግሞ DDR3 ማለት ነው። ይሄም ኖች አለው፣ የራሱ የሆነ ኖች አለው 1600S ይላል። ኖች ማለት ከኮምፒውተር የምንለይበት ወይም ደግሞ ከራም የምንለይበት ነው። ይሄ PC2 ላይ 6400S ነው። ይሄ ኖች ነው የሚባለው፣ መለያ ቁጥር ነው። 6400 ላይ 1600 ብናደርግ አይሰራም። ይሄ እንደምታዩት 8 GB ራም PC4 ነው፣ ወይም ደግሞ DDR4 የሚባለው ነው። ይሄም ኖች አለው 2666 ነው የሚለው። አምራች ካምፓኒው ኪንግስተን የሚባል ነው። የዛሬው ትምህርታችን ይህንን ይመስላል። እንግዲህ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።